ሰላም ተማሪዎች እንዴት ናችሁ? ይህ ቪዲዮ የተዘጋጀው ለአዲስ አበባ የሶስተኛ ክፍል ተማሪዎች አፋን ኦሮሞን እንደ ሁለተኛ ቋንቋ ለሚማሩ ተማሪዎች ነው የተዘጋጀው። ዛሬ የምንማረው ምዕራፍ 1ን ቦቆና ቶኮ ነጋ ወልጋፈቹ ይሆናል። ምዕራፍ 1 ሰላምታ መለዋወጥ ይሆናል ማለት ነው። በዚህ ምዕራፍ ስር የምንማረው ቦቆና ከነጀለቲ ከንበረኑ ነሞተ ወሊን ሀላ አካሚቲን ነጋ አካ ወልጋፈኑን ይበረና ይቹዳ። በዚህ ምዕራፍ ስር ከሰዎች ጋር በምን አይነት መንገድ ሰላምታ እንደምንለዋወጥ እንማራለን። በርሲሳ ወሊን ዮኪንሞ በርሲስቱ ወሊን ሪዮታ ኬኛ ወጂን ማቲ ኬኛ ወጂን ሀላ አካሚቲን አከነጋ ወልጋፈኑን ይበረና ኒቤና ይቹዳ። በዚህ ምዕራፍ ስር ሌላው ደግሞ ከመምህራችን ጋር ከጓደኞቻችን ጋር ከቤተሰቦቻችን ጋር እንዴት በኦሮምኛ ቋንቋ ሰላም እንደምንባባል ወይም ደግሞ ሰላምታ እንዴት እንደምንለዋወጥ እንማማራለን ማለት ነው። ቦቆና ቶኮ ነጋ ወልጋፈቹ ነጋ ወልጋፈቹ ነጋ ወልጋፈቹ ማለት ያው ቅድም እንደነገርኳችሁ ሰላምታ መለዋወጥ ማለት ነው። በረኖ ቶኮ ዱበቹ ፊ ጠጌፈቹ ትምህርት 1 ዱበቹ ፊ ጠጌፈቹ ዱበቹ ፊ ጠጌፈቹ ማለት መናገርና ማዳመጥ ማለት ነው። መምህራችሁ የሚነግራችሁን በማዳመጥ እሱ የነገራችሁን ነገር ተመልሳችሁ መናገር ወይንም ደግሞ ማለት ነው። ጊልጋላ ቶኮ ጠጌፈቹን ይረዴቢውን ዱበዳ በማዳመጥ ደግማችሁ ያንኑ ያዳመጣችሁን ነገር መናገር ይላል። እንግዲህ ይህ ምዕራፍ ገጽ 1 ላይ የሚጀምረው ከአስተማሪ ጋር እንዴት ሰላምታ እንደምንለዋወጥ ነው የሚያስተምረን ወይም ደግሞ የሚገልጸው ማለት ነው። በርሲስቱ ይላል። በርሲስቱ ማለት ሴት መምህርት ወይም ደግሞ ሴት አስተማሪ። አካም ጅርቱ በረቶታ አካም ጅርቱ በረቶታ ይህ ማለት እንዴት አላችሁ ተማሪዎች ማለት ነው። አካም ጅርቱ በረቶታ አንድ ላይ ከኔ እኩል ትላላችሁ እስቲ። አካም ጅርቱ በረቶታ አካም ጅርቱ በረቶታ እንዴት አላችሁ ተማሪዎች። ከም ጅርቱ በረቶታ መምህሯ ልክ ከውጪ ስትገባ ተማሪዎቹ ከወንበራቸው ተነስተው እንዴት አላችሁ ተማሪዎች ስትባሉ በአፋን ኦሮሞ የምትመልሱት ተማሪዎች ደግሞ አካም ጅርቱ በርሲስቱ አካም ጅርቱ በርሲስቱ እንዴት አለሽ መምህር ማለት ነው። ይህንንም አንድ ላይ ከኔ ጋር የምትሉ ይሆናል። አካም ጅርቱ በርሲስቱ አካም ጅርቱ በርሲስቱ። እናንተም እንደዚህ ከመለሳችሁ በኋላ መምህሯ ተማሪዎቿን ታአ በረቶታ ታአ በረቶታ ታአ በረቶታ ማለት ተቀመጡ ተማሪዎች ማለት ነው። ይህ ትዕዛዝ ነው። ከመምህሯ ለተማሪዎቿ ያዘዘችው ትዕዛዝ ነው። ተቀመጡ ተማሪዎች ማለት ነው። እንደዛ ካለች በኋላ ተማሪዎቹም ደግሞ ተቀምጠው እየተቀመጡ ገለቶማ በርሲስቱ ገለቶማ በርሲስቱ እናመሰግናለን መምህር እናመሰግናለን መምህር ማለት ነው። ሌላኛው ደግሞ ይሄኛውን አሁን ያየነው መምህሯ ሴት ከሆነች የምናደርገው የሰላምታ ልውውጥ ነው። ከዚህም በተጨማሪ ደግሞ መምህሩ ወንድ ከሆነ እና ደግሞ በሌላ መንገድ እንዴት ሰላምታ እንደምንለዋወጥ ከመምህራችን ጋር እንይ እስቲ። ወንድ አስተማሪ ጠዋት ላይ ወደ ክፍል ሲገባ ተማሪዎቹ ከወንበራቸው ብድግ ብለው አስተማሪው አካም ቡልተን በረቶታ አካም ቡልተን በረቶታ። ይህንንም ከኔ ጋር እስቲ በሉ። አካም ቡልተን በረቶታ አካም ቡልተን በረቶታ እንዴት አደራችሁ ተማሪዎች ማለት ነው። እንዴት አደራችሁ ተማሪዎች ስትባሉ ተማሪዎቹ ደህና እግዚአብሔር ይመስገን ይሉ አይደል?
ተማሪዎችን በአፋን ኦሮሞ ደግሞ ደህና እግዚአብሔር ይመስገን ብለው ሲመልሱ በአፋን ኦሮሞ ነጋ ገለታ ዋቀዮ በርሲሳ፣ ነጋ ገለታ ዋቀዮ በርሲሳ፣ ደህና እግዚአብሔር ይመስገን መምህር ማለት ነው። ይህንንም ከኔ ጋር የምትሉ ይሆናል። እስቲ ነጋ ገለታ ዋቀዮ በርሲሳ፣ ነጋ ገለታ ዋቀዮ በርሲሳ ካሉ በኋላ መምህሩ ደግሞ ተማሪዎቹን እንዲቀመጡ ትዕዛዝ ያስተላልፋል። ምን ብሎ? ታአ በረቶታ፣ ታአ በረቶታ ምን ማለት ነው? ተቀመጡ ተማሪዎች ማለት ነው። ከዛም በኋላ ተማሪዎቹን ደግሞ እየተቀመጡ ገለቶማ በርሲሳ፣ ገለቶማ በርሲሳ እያሉ ይመልሳሉ ማለት ነው። እዚህ ከታች ላይ ከላይ በአፋን ኦሮሞ የጻፍኩትን በአማርኛም አድርጌ በአማርኛ ፊደላቶች ጽፌላችኋለሁ እንዲገባችሁ። እሱን እያያችሁ የምታጠኑ ይሆናል ማለት ነው። በቀጣይ ቪዲዮ ደግሞ የምናየው ተማሪዎች እንዴት ከጓደኞቻቸው ጋር ሰላምታ እንዴት እንደሚለዋወጡ እናያለን። ለዛሬ በዚህ አበቃን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ጥያቄ፣ ሀሳብ፣ ሚስተካከል ነገር ካላችሁ በኮሜንት ሴክሽን ላይ ማሳወቅ ትችላላችሁ። አመሰግናለሁ። ባይ ባይ።